The King of Kings, the Majesty, Haile Selassie, Jah Rastafari, Judah Ambassa. Yes, sir. Buffalo soldier in the heart of Kuchera. ራሱ ሌባው የት ነው የተወለድከው? ድሬድ ደዋ ነው። ባላም ደሳው ትሪየት ነው ያለው። ቦምቦ ክላት I'm Jamaican, African, Ethiopian. Salute, are you feeling irie? ትሪው ላይ ያለውን አንበሳ ነው መሆንባችሁ። ትሪ ራስ አንተ የተጠየቅከውን አመልስም እንዴ? ብዙ የምታውቋቸው ራስቶች ፈልገውት ሳይሆን ረስተውት ነው ያደገላቸው። እኔ ግን real bad man ሬሎ get up, stand up, don't give up the fight. መቼም አለቃችሁ። የምጠይቀን የማመልስ ከሆነ እሰቅልሃለሁ። እኔ ደግሞ መልጣሃል። ሰውን ዝም ስትለው የራሱን ተረት ያምናል። እስኪ ፍታይ ልብ ካለ እንጥልህን ላውርድልህ። ምን ማድረግ አንችልም። ሁለት ቦክስ ይበቃሃል። ለሷ ደግሞ አንድ ጫማ ጥፊ። እናንተን ሁለት ፈሳም በአናታችሁ ለማቆም። አንተ ጸጉርን ልጎትትልህ እንዴ? እንዳነካኝ በጣም ያማላ። ይሻላል። እኔ ጸጉሬ ብቻ አይደለም ልቤም ድሬል ነው። ገና ከፈለክ ደግሞ ጺሜንም መደርደዋለሁ። ኤክሶደስ ለማክፍል ላስገባው በቃን ሰው ምን? ኧረ በእናትህ ከፈለክ ፍታኝና እንጠምልር እንብለር ከፈለክ ማለት ነው። እንደውም ልቀቀኝ። እኔ ድሬድ አይደለም የምትፈልጉት ሰው ነው አይደለም ሲጀምር ምንድነው? ሳሩኛ አጨዳ ነው እንደ ገባ። ተረጋጉ። ወይ ደግሞ ማጭድ ይስጡንና ታኬታችን ዳስራ ነው እንጮት። ሲጀመር በሄዳው እኮ አጋድሏል እኮ አይደል? እኛ ዳገት እነሱ ቁልቁለት ነው ስንጮት ነው። እኛ የመታነው ኳስ እኮ ማንንም ሳይነካው ተመልሶ መጥቶ ራሳችን ላይ ገብቶብን። ምን? አዎ እንደምታው ፀሐይ ነው። አራጋቢ ሞቆት ለራሱ ባራገበ ቁጥር ዳኛው ኦፍሳይድ ሲነፋብን እናቱ ችግር የለው። ምን ያልስ ከኮርና የገባብንን ጎል ራሱ አይቷል። አራጋቢ ያሻማው ዳኛው ነው በቴስታ ገጭታ ገባው። ለምንድን ነው እሱስ ማይሻሩ? ግን እኮ 7-2 ተሸንፎ አንድ ጎል ቢሻሩበት ምንም ለውጥ አይመጣም። ያመጣል። ለምንድን ነው የማያመጣው? ሊጎር የተሰጠብን እንኳን ሳይቷል። ተጫዋቹ ራሱ የታኬታው ክር ተፈቶ ራሱን ጠልፎ ጥሎ ነው ከ8 ፔናልቲ የተሰጠብን። ፔናልቲ ሲያስቆጥር ራሱ እኮ ተዋላለም እኮ አይደል? ለምንድን ነው እሱስ ማይታየው? ሲጀመር የኛ ጎል ሰፊ ነው። እነሱ በመቱ ቁጥር ይገባል። እኛ በመታን ቁጥር ግን አንግል ነው ሲገጭ የነበረው። ስንት ተጫዋች ነው ይሄን አንግል ያጋጨው? አሁን እኮ እነዛ አንግል ያጋጩት ተጫዋቾች ራስ ሊበሉ ይሏል ባጋጩት ማለት ነው። አንዱን ተጫዋች ራሱ ተነስታማ ሙቅ ልቀይር ስለው አሁን አጋጭቶ ሊበሉ ራት ሄዷል ያልኩ ተጫዋቾች የነሱን ራስ ነው አማሙቁ ያቀረበ። ደግሞ አንድ ተጫዋች አለቀለቅ ኳስቷል። በረኛ አንዱ ምንም አይነት ኳስ አይደለም። በዚህ ላይ ምን አስተያየት አሉት? እሱ እንኳን ያ ተጫዋች የሳተበት ምክንያት ለኔ ነግሮኝ ትላንትና ሰርጉ ነበር ሚስት አግብቷል። እንኳን ደስ አለ በሉት። በዚህ አጋጣሚ ዛሬ ድጋሜ ካገባ ሚስቱ ተፈቱ። በረኛ ደግሞ ምንም አይነት ኳስ ያላዳነበት ምክንያት አሳብ ያጠመዱበትን መረብ አምጥተው ጎል የወጠረውለት ምንም አይነት ኳስ ያላዳነበት ምክንያት ያ ሰው ሽታ። በዛ ላይ ገጠምናቸው የሀገር ሽማግሌዎች ናቸው። አንድ ኳስ ብንመልስባቸው እኮ ይረግሙታል። እሱንም እኛ ለኛም ነው ጉዳቱ አይደል? ግን ከቲሙ መባረሩት ደግሞ እርግጥ ሆኗል። በዛ ላይ ምን አይነት ስሜት ሰውት? እሱ እውነት ነው። በቃ ተባረሪያለሁ። ግን ሲጀመር እኔ ከዚህ ቲም ጋር ከዚህ በኋላ መብራት ቢጠፋብኝ እንኳን አልቀጥም። በቀጣይ ጊዜያት የተሻለ ትንሽ በታክቲክ አንቼ በከተር ቀርጬ በጣም አሪፍ ስሎችን ስያው ደሪ ላይ ማዘጋጀት ነው የምፈልገው። የኔ ሐሳብ እሱ ጥሩ ሐሳብ። ወይ ያበረድካት አይደል? እንደፈራሁት አረን ያደረገው ራሱ ዝም በል ትል አውጣጣሽ አወራይልህ። ምን አይነት ውብ እግሮች ነው ያሉሽ አንቺ። በእነዚህ እግሮች እኔ አንዴ ተረግጬ እንኳን ብሞት አይቆጨኝም። እንዲህ ሲጋራ መሆን ተመኘው እኮ እንዴ። ለምን አጭሰሽ እንደትረግጪኝ ነው? በእነዚህ ውብ እግሮች እኮ ሳፎ ውስጥ ሆኜ ለመረገጥ የቆሸሸ ብርድ ልብስ መሆን ፈለግኩ እኮ። ምድር ራሱ ምን ያህል እድለኛ ነች በእነዚህ ውብ እግሮች በመረገጧ። አሁን መሬትን ረገጥሻት ነው ረገጠችሽ ነው የሚባለው። አመሰግናለሁ። ሰው ራሱ ከዚህ በኋላ መጥቶ ሲጨብጥሽ እጅሽን እንዳትሰጪው፣ እግርሽን ስጪው። ይጨብጠው ለሰርግሽ ራሱ ማለት ነው። እንደዚህ ተያይዘሽ እንዳትጨፍሪ በእጅሽ ትቆሚና እግርሽን ሰጥተሽ እንደዚህ ጨፍሪ። ተረከዟ ሎሚ ይባል አንቺ ነው አይደል? እባክሽ ለጥምቀት ተወርወሪና ደረቴን እርገጫ። ከፈለግሽ ደግሞ እኔ ስራ አስገብርሻለሁ። ጁስ መርገጥ ማለት ነው። ፍሬ የሌለው ሎሚ ተገኝቶ ነው እንዴ? እኔ አቼቶ ከዚህ በፊት ተዋውቃላችሁ እንዴ? እኔ እኮ አውራ ጣትሽ ነው ተመኘው። ለምን ከተረከዝሽ በቅርብ ርቀት ለመቀመጥ ነው። በደንብ እንቅርብ። ለምን ቁርጭም ሲመጣ እንዴ? መቀለዱን እንደውም ይሄንን እንደ ጣቶችሽ ጥፍር ቆርጠሽ መጣል ያለብሽ። መቁረጫ ከፈለግሽ ደግሞ እኔ ነው። እሺ በእነዚህ እግሮች እኮ ተቦክቶ የጭቃ ቤት ቢሰራ የግንብ ነው የሚሆነው። እነዚህ እግሮች የኔ ቢሆኑ ማለት ነው ከተበደ ጎን እንኳን አልቆምባቸውም ነበር። ይሄን የመሰለ እግር አንቺ ይዘሽ ይሄ የሚያራምደው ሙድ ግን ደስ አይልም። ደግሞ በእግሩ መራመድ እንዴ
እንዳንተ አይነት ከረፈፍ ጣላት እንጂ የኔ ብትሆን አዝዬ ነበር። ማን ነው ሲጀመር ከዚህ በኋላ አንቺ የትም በእግርሽ እንዳትሄጂ። መንገዱ ራሱ ይምጣ። ሰው ወለም ብሎት ያምራል። ወለም ብሎት አይደለም ሲጀመር ስሯ ዞሮ ነው። አረ አንጎልህ ይዙር። ይሄ ነው የምትመኝናት ለሷ። እኔ እንደውም ዝም ብዬ ሳስበው የህይወትሽ ወለምቴ መሰለኝ። ተረዳኸኝ? አንተ ቆይ እንዴት ነው የምትወረው? ከዚህ በፊት እንተዋወቃለን እንዴ? አረ ተይው። አንተ እሷ እዚህ ጋር እንደሚቀምሰው አረቢያን መጅሊስ ላይ እንደሚቀምሰው ተንጋላ ዘንበል ብላ ተቀምጣን ትሳደባለህ። ዝም አትለው። እሺ ፍቅር ምን ላድርግልሽ? በልቶ ላይ ሄድና ከፋርማሲ ፋሻ ምናምን ይዘላትና ተቦታለች ልጅቷ። ሁለቴ ቅሪት በይሰሪ መጣ ቶሎ እናምልጥ። የኔ ቤት እዚሁ አካባቢ ስለሆነ አልጋ ላይ ሄደሽ አረፍ ማለት ትችያለሽ። ሰላም ነው ጋሽ? ምን የልጄ ሰርግ ደረሰና ዳንስም ያለማመዳት ሰው ፈለኩኝ። ሳትጠይቅ ደግሞ አንተ ጋር መሩኝ። ትክክለኛው ሰው ጋር ነው የመሩት ጋሽ። ምንም እንዳያስብ በሁለት ቀን ውስጥ ከኦሮምኛ እስከ አፋር ከትግረኛ እስከ ጉራግኛ ድረስ እስክስታን ጨምሮ አለማምጄ ከፈለገሽ ከሰርጓ በኋላ የባህል አዳራሾች ውስጥ ሁላ ሳይቀር ተቀጥራ መስራት ትችላለች። እኔ ጋር ከሰለተ ነው እኔ በክፍያ ከተስማማን ምንም እንዳያስብ ጋሽ። ምን ያህል ነው ዋጋ? ያው ይለያያል ጋሽ። ለምሳሌ ትከሻ ለኛው ማለት 500 ብር ነው። የቀኝ ትከሻ ደግሞ አለ 200 ብር ነው። አንድ ላይ እንጫወታቸዋል 700 ብር ነው አንድ ላይ ማለት እዛው ላይ እንቅጥቅጣለሁ። ኧረ ምን ሰጥሻለሁ ጋሽ? ስንት ነው? 500 ብር ነው። ለምን በዚህ በሙቀት ሳይበርዳት እንቅጥቅጥ ማስለመድ በጣም ከባድ ስለሆነ እዛው ላይ ሁላ እያልኩ አስለመድኳት። 500 ብር ነው ሳልል ደግሞ ካስለመድኳት ጸጥ ብዬ 300 ብር አደረግላታለሁ። እዛው ላይ ደግሞ ኦሮምኛ አለ እንዴታና ሴት ስለሆነች ይሄን ነው ማስለማመዳት። ስንት ነው? 1000 ብር ነው ጋሽ። ምንም እንደው እዛው ላይ ትግረኛ ነው የአንገት እዩት ጋሽ። ይሄ በጣም ከባድ ዳንስ ነው የአንገት ማለት ነው። ቀላል እንዳይመስል 700 ብር ከበሩ አሉ ትግረኛ 500 ብር አደረግላቸዋለሁ። በክብ ደግሞ ይጨሳል በክብ ነው ጋሽ። ይሄን በዲስካውንት 200 ብር አደረግላታለሁ ማለት ነው ጋሽ። ነው ዋጋ ግን በጣም ተወደደ። ደግሞ እነዚህ ብቻ ናቸው እንዴ? ጋሽ ይሄን ስልጠኛ አለኝ ይኸውልህ። ስልጠኛ ትንሽ ውድ ነው ጋሽ። 1500 ብር እዛው ላይ አፋረኝ የሎሜ እስከሚለው ከሆነ 1000 ብር አለማምዳታለሁ። አይቼ መሀል ተግባት አየ ሁሌም መሀል መሳት አየ እናቷ ቆንጆ ሁሌም ባገኘዋት እያፋሯ ቆንጆ እያፋሯ ወጣት እስከሚለው ከሆነ ደግሞ በቅናሽ 2000 ብር አደርግላታለሁ። ታዲያ ግን ዋጋ በጣም ውድ ነው። ምንድን ነው የሚቀንሱ ጭፈራዎች አሉ ከፈለጉ ጋሽ። እነሱን አለማመዳት አይ ማንን የለውም ለማስፋል ነው። ደግሞ ምንድነው ባህላዊ ብቻ ነው እንዴ? ዘመናዊ ሳችልም እንዴ ጋሽ? እኔ ማልችለው መቀመጥ ነው። ማይክል ጃክሰን እኮ አልሞተም። አረ በስነ ስርዓት አንሳኝ አንተ ሰውዬ። እንዴ ያነሷ እንዴ? መቼ አነሳኝ? አውዋ ታዲያ ካነሳኝ ስታነሳኝ ለምን ስብቃል አለኝ? ማሳጅኝ እስቲ ምን ይሄ ነኝ? ታዲያ አንተ ምንድን ነው ድራጅ ያነሳኝ? ወደኩበት ነው ያነሳኝ። ምንድነው ይሄ ፎቶ? ምንድነው ፎቶ ነው እና ቺፕ ነው እንዳነሳኝ እንዴ? ከዚህ ስተኛ አልኩ። ምንድነው አንተ በዚህንም መሬትን በድንጋይ ትስታለህ ማለት ምንድነው? ከዚህ በላይ እንዴት ላንሳ? አረ ተኛ ተነሳ። ሲጀመር አንተ ፎቶ ማን ይቅር ድብረት አልሳሽ እጂ ጠንከር ይላል። የሰው ስም በክፉ አታነሳም አንተ። ምንድነው ቡና ብትሆን አንተ ውሃ አታነሳም። እንኳንም አንተ የአሜሪካ መንግስት አሉን እያልኩ ማዕቀብ ትጥላለህ እንጂ አታነሳም። የበላበትን አታነሳም። ፈሳ ኮርና ነው እንዲያነሳኝ። እንዴት የራሴ ፎቶ ላይ እኔ የለሁበት? ምንድነው እሱ ለኔ ተው በእናትህ በኤዲቲንግ አስገባህ። ኤዲቲንግ አንኳኩቼ ነው ሳላንኳኳ ነው የምገባው። አንተ ሲጀመር ፎቶ አትበል እንትን ፌጦ እያልክ ብትዞር ነው የሚሻለው። ጉርድ ፎቶ ላይ እግር ታስገባለህ። ምን አይነት ጥበብ ነው ያለ በእናትህ። እኔ ተው በኤዲቲንግ እንጎርዷለን። ደግሞ ሲታጠብ እኮ ይጠራል። ይሄ በበረኪና ቢታጠብ አይጠራም። ለማስታወሻ አንሳኝ ብለህ ማስለቀሻ ታነሳኛለህ። እኔ ሞቼ ድንኳን ውስጥ እሱ ፎቶ ቢሰቀል በእኔ መሞት ሳይሆን ዘመድ አዝማዶቼ በፎቶ ነበር የሚያለቅሱት። ይሄን ፎቶ አልወስዶም እንጂ በወስደው ቤቴ ሳይሆን ጣሪያ ላይ ነበር የምሰቅልልህ። ደግሞ ካሜራ ምንድን ነው? ኮፒ ማሽን ነው ምንድን ነው? በዚህ ካሜራ ያነሳኝ አይደል? በአንድ ሊትር ውሃ ዋጣት ካልደበረ ማለት ምን ይሄ ካሜራዬን ካሜራ እኔ ጎረምሳው አዲሱ ፍቅረኛ ያልኩት ሰው ቁርጥ እንዳትል ነው ደግሞ የምትመስለው አይደል? ትመስላለች። አረ ከሷም ታጥዋቀርም በቁንጅና አላዝ
ይወሉ እችላኔ ተውልኝ አለበለዚያ እዚህ ግቢ ድረሽን ታል ሜዳ ነው መጠለ ጎዳና አባዬ ህይወቴ እኮ ነች እሷ ጎዳና ላይ ነው ምንድነው ጋሼ ምንድነው ችግር አለ እንዴ አረ የለም ሁሉ ሰላም ይለቆ ይገርምሻል እኔ ገንዘብን ሳሳድዳት ነው የኖርኩት ከዚያ ያስኳት አገኘኋት ምናምን የዘንድሮ ልጅ ግን ከምን ነው ባዶ ቂጣቸውን ሴት ላይ ፊት እንደሚሉ አላውቅም ገርምሻል ይሄን ልጅ እኔ ተጥሎ አግኝቼው ነው አንስቼ ጉዲፈቻ ያሳደኩ የምራቸው ነው አንተ ውሸት አራቆ ነው አባዬ እውነቱን ንገራት ዝም ነው እውነታውንም አንተ ተቀበል እስከዛሬ ደብቄሃለሁ እውነታውን አንተ ተቀበል እናት አንተን ስትወልድ ነው የሞተችው አልኩትኝ እኔ በስተት ነው እኔ ሚስትም ኖሮኛ አቅም አግብቼም አላውቅም ይሄን ልጅ ይገርምሻል ዘበኛችን ነው ጥሎብኝ ሄደ ምንም አልክ ምንም ግን እሷ የኔ ነች እሺ በምን አወቅ ልጅቱ እኮ ምርጫ አላት አይደለ በዚሁ በተለይ መቼስ ድህነትን አትመርጭ እነዚህ ጥፍሮች እኮ ለማከክ ሳይሆን እኮ ለማጌጥ ነው የተፈጠሩት እነዚህ ጉብ ጥርሶች እኮ በቆሎ ለመጋጥ ሳይሆን ቀንከሬት ለመሳቅ እኮ ነው የተፈጠሩት እነዚህ አለንጋ ጣቶች እኮ አተርክክ ለመልቀም ሳይሆን እኔን በማሳጅ ለመጥቀም እኮ ነው የተፈጠሩት አይደል እንዴ እነዚህ ቲማቲም የመሰሉ ጉንጮች እኮ የሰበታን መሬት ሳንገዛው በቅጡ ቶሎ እያደጉ ነው ይሆን ነው የሚጡ እንዳየሹ ነው እንግዲህ ይሄን ለሀብት የሚወርሱ እባክሽ አንዱ ልጅና ሁሉንም ላውርሰው እያልኩ እኔ አንድ ልጅ ወራሽ አይደለው እንዴ አንተ ልትወርስ አንተ አረጋኝን ብትሆን አትወርስም እንደነገርኩሽ ነው ይሄን ልጅ እኔ ነኝ ጉዲፈቻ ተጥሎ ያሳደግኩት ያውቀዋለሁ ከልጅነቱ እስከ እውቀቱ አጥብ ያጥኛ ያሳደግኩት እኔ ነኝ እስካሁን አልተገረዘም ይገርምሻል ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ አንተ ምራቸው ነው የሚያወራው እንዴ በቅርቡ መወንጨፍ አይቀርም እያልኩሽ እኮ ነው እንዴ አሁንስ በዛ በእናትሽ ምን ይላል እንዴልከው ጮክብኝ ተታ ከመቼ ወዲህ ነው እናንተ እንደዚህ አፍላፊ ማውራት የጀመርነው እስቲ ተቀበሉ ሂድ እንዳላይ ሂድ ምን ይመስላል ነይ ማማ